ቻልሽበት ያላንቺ እኮ ሁሉም ነገር ባዶና ከንቱ እንደሆነ ታውቂዋለሽ። ኧረ እንዴት አስቻለሽ ውዴ? ምን አባቴ ላድርግሽ? ቦታ አልቀይርሽ የሚቻል ነገር አይደለም። አስቱዬ እንደ ፈራሹ ደስታሽን ሳታይ ይሻላል። የልጄን ዓለም እንዳልሽ እቺን ዓለም ተሰናበትሻት አይደል? አስቱዬ ጨካኝ ነሽ። ልጅሽን ባየሽ በእኔ ምክንያት ነው የሞተችው ብሎ የሙሉ ከበላ ሶስተኛ ቀኑ በደማቅ ስነ ስርዓት ሰርጋቸውን ለማክበር እኛም ሆነን ደግሞ እራሳቸው ሙሽሮቹን ጭምር በጣም እየጠበቅን የነበረው የኪራና የጽናት የሰርግ ፕሮግራም ባልተጠበቀ ሁኔታ እንግዲህ ሳይሳካ ቀርቷል ማለት ነው። በእውነት በጣም ነው የሚያሳዝነው። እናትየው ሰርጉ ላይ ተገኝተው ደስታቸውን ይገልጻሉ። ኪራም ደግሞ ያገባውን ልጅ አሳይቶ ደስታውን ለሳቸው ይገልጽላቸዋል ተብሎ ሲጠበቅ የነበረው አባትየውም እንደዛ ከላይ ታች ከፍ ተፍ ሲሉ የነበሩት ሰውዬ ዛሬ እንግዲህ ባልሆነና ባልተጠበቀ አጋጣሚ ተጠናቋል። እናትየው የሰርጉን ፕሮግራም ሰምተው እቤት ከመጡ በኋላ አደራውን ለጽናት እየነገሯት ያሉ የሚገርመው አጋጣሚ ጽናት እንደሆነች ኪራን የምታገባው ሲሰሙ በጣም ደስ በሚል ሁኔታ ነው ደስታቸውን የገለጹት እናትየው ማለት ነው። ነገር ግን በዚህ ሁሉ አጋጣሚ መሀል እንግዲህ እስከ ዛሬ ድረስ ለምን አልሰማሁም? ይህንን ጉዳይ ስለምንድን ነው ብቻችሁን የምታወሩት ብሎ በአጋጣሚ አለፍ ሲል ሚስጥሩን የሰማው ጽናትና እናቱ ሲያወሩ ኪራ በጣም ተበሳጭቶ ወደ ሳሎን መጥቶ እናቴ ታማ እንደዚህ ታማ እኔ ግን ሰርግ ሊደረግልኝ ነበረ፣ ሰርጌም ላይ እልልል አሸወና ልል ነበረ፣ ለምንድን ነው ያልነገራችሁኝ ብሎ እጅግ ተበሳጭቶ ሁሉንም ተቆጥቷቸዋል። እዚህ አጋጣሚ በተፈጠረው ክስተት ነው እንግዲህ እናቱ የማይችሉት ደረጃ ላይ ደርሰው ለዚህ የበቁት። በእርግጥ እውነት ለመናገር ኪራ ስሜቱን በዛ ሰዓት ለመቆጣጠር አልቻለም። ግን እናቱ ምን ያህል እንደታመሙ ወይም ደግሞ ምን ያህል ደረጃ ላይ እንዳሉ አላገናዘበም ነበረ። ቢናደድ እንኳን ጊዜውን አሳልፎ ያለውን ንዴቱን መግለጽ ነበረበት። ምክንያቱም እናትየው ታመው የመጨረሻ ደረጃ ደርሰዋል፣ ለጽናት አደራ እያሉ እየሰማ ነበረ። ግን ድንገት ስለሆነ በቃ አላገናዘበም። እዛው ነው ስሜቱን የገለጸው ማለት ነው። እና የንዴቱም ውጤት እናቱ ከልባቸው ቀጥ እንዲል አድርጎታል ማለት ነው። ይሄ ደግሞ ሌላ ደብል ጸጸት ይዞ ወደ ኪራ ህይወት መጥቷል ማለት ነው። ዛሬ እንግዲህ ሊሻር ወይም ደግሞ እንዴት ነው ቶሎ ሊድን የማይችለው ጸጸት ውስጥ ገብቶታል። የእናቱ መታመምና መሞት አንድ ነገር ሆኖ ሳለ አሁን ደግሞ ኪራን እየጸጸተውና አንጀቱን እየበላው ያለው በእኔ ምክንያት እኮ ነው የሞተችው፣ መረጋጋት ነበረብኝ የሚለውን ነገር አስቧል። ይሄ ግን አሁን ቢያስብበት እንደዚህ አይነት ነገር ቢያደርግ ራሱን ይጎዳል እና ቤተሰቦቹንም ይጎዳል። መሆን ያለበት በቃ የሆነ ሆነ ብሎ ከአባቱ ጋር ያለውን ነገር ማጠናከር ነው ያለበት። አባትየው የሚቻላቸውን ሁሉ አድርገዋል። እውነት ለመናገር ምናልባት እንደ ስህተት ሊያስበው የሚችለው ለሱ አለመናገራቸው ነው አባቱ ማለት ነው እንጂ ሌላውን ነገር በሙሉ እናትየው ሰርጉ ላይ እንዲደርሱ አንድ ነገር ከመፈጠሩ በፊት የኪራ ሰርግ ላይ የልጃቸው ሰርግ ላይ ደርሰው አለማቸውን እንዲያዩ ኪራ ለእናቱ አንድ ልጅ ነውና ይሄንን ደስታ አይታ ትሞት ብለው የሚችሉትን ሁሉ አድርገዋል አባትየው። ከዚህም በተጨማሪ ደግሞ አብረው ቁጭ ብለው የልጃቸውን ደስታ ለማየት ፈልገው ነበረ። ይህም ተሳክቶላቸው እቤት ድረስ ከሆስፒታልም አስፈቅደው አምጥተዋት ነበረ። ግን እግዚአብሔር የፈቀደው ነው የሚሆነውና እናትየው የልጃቸውን ሰርግ ሊታደሙ አልቻሉም።
11ኛው ሰዓት ላይ ቢደርስም እንግዲህ ሳይሆን ቀርቷል ማለት ነው። ጽናትም እንግዲህ ብዙ ውጣ ውረድን አልፋ የደስታዬ ጊዜ የሰርጌ ቀን ደረሰ ብላ ከጓደኞቿ ጋር አሸወይና ብላ ሚዜዎች ተመርጠው ልብስ ተለክቶ ይቅርታ እና ያን ሁሉ ነገር አደራርጋ እንግዲህ ደስታዋን የመጨረሻ የሆነውን ኪራን በእጇ ለማስገባት የመጨረሻዋ ቀን ላይ ስትደርስ ይሄም ሳይሆን ቀረ ማለት ነው። ከዚህ በፊት እንዳያችሁት እንግዲህ እነ ቤዛ ነበሩ በመሀል ገብተው አሸወይና እያሉ ፍቅሯን እንዳታጣጥም ከፍተኛ ጥረት ሲያደርጉ ነበረ። ሱሲም ብትሆን እስከ ማሳገት ደርሳ ነበረ፣ ኪራ የእሷ እንዳይሆን ማለት ነው። በመሀል ደግሞ ሌላ ሀሴት መታ፣ ለሀሴት ደግሞ ማግባት አለበት ኪራን ብላ እንዲሁ ደግሞ ሌላ መከራና ስቃይ ስታሳልፍ ነበረ ጽናት ማለት ነው። ይሄ ሁሉ በድል ተጠናቆ ወይም ደግሞ በእሷ ፍቅር አሸናፊነት ተጠናቆ የመጨረሻው ሰዓት ላይ ሲደርስ እንግዲህ እናቱ እንግዲህ አልሆነም ማለት ነው። ከዚህ ዓለም በሞት ተለይተዋል። እግዚአብሔር ያጽናችሁ ነው የምንለው። የኪራ እናት ሁልጊዜ ለአባትየው ወይም ደግሞ ለባለቤታቸው የልጄን ሰርግ አይቼ የሆነው ነገር ሁሉ ቢሆን ምንም አይመስለኝም፣ አንድ ልጄ ግን ያግባ፣ እንደው በተቻለ መጠን ተፈተፈ ብለ ልጄ እንዳረውና የእሱን ዓለም አይቼ የሚሆነውን ነገር ሙሉ ቢመጣ እኔ ምንም አይመስለኝም፣ ከዛም በኋላ እንግዲህ እንደፈቀደው ይሁን እያሉ ያስቡ ነበረ። እውነትም ሀሳባቸው ተሳክቶላቸው ነበር። ግን እንግዲህ አልሆነም ማለት ነው። አሁን ኪራ ካሁን በኋላ ምን መሆን አለበት ወይም ደግሞ ምን ማድረግ አለበት ነው የሚያሳስበው። ኪራ እንግዲህ የሆነ ሆናል። እናቱ እንግዲህ በዚህ አጋጣሚ አሁን ግዴታ እሱ እኔ በተናገርኩት ነገር ወይም ደግሞ እኔ በፈጠርኩት ነገር ነው እናቴ የሞተችው ማለት ሳይሆን ጊዜው እንደሆነና ይከሰት ዘንድ እንደሆነ አስቦ አሁን ወደ ራሱ ህይወት መመለስ አለበት ማለት ነው። እናቱ እንግዲህ በጣም ታመው ቆይተው ነበረ። እሳቸው ደግሞ በዛች ሰዓት እንግዲህ ህይወታቸው የመጨረሻ ደረጃ ላይ ደርሳ ሞተዋል ማለት ነው። አሁን ኪራ ወደፊት እንግዲህ ጽናትን የሚያረገውን ነገር አድርጎ ወደ ትዳር መግባት አለበት ማለት ነው። ምክንያቱም ሀዘን ይተካል እንጂ እናቱን ስለማይመልስለት ወደ ዋና ነጥብ ገብቶ ወደ ትዳራቸው መግባት አለባቸው። ለዚህም እንግዲህ ናሆም የአንበሳውን ድርሻ ወስዶ እንግዲህ ኪራን ለማጽናናት እየሞከረ ነው። ይህም ነገር ከተሳካለት በቅርብ ጊዜ ኪራ ወደ ራሱ ከተመለሰ ከዛም በኋላ እንግዲህ ሰርጋቸውን አድርገው ወደ ትዳራቸው መግባት አለባቸው ማለት ነው። ጽናትን የመሰለ አስተዋይ ሴት ሰጥቶታል። እናቱም ቢሆን አደራ የሰጡት ለጽናት ነው። ጽናትን እንግዲህ አግብቶ ከዚህም በኋላ ያለውን ቀሪውን ህይወቱን አባቱ እስካሉ ድረስ አባቱን እያስደሰተ መልካም ስራ እየሰራ ከእናትና ከአባቱ የወረሰውን መልካምነት፣ እንግዳ ተቀባይነት እና ሁሉንም የኢትዮጵያን ባህል በሙሉ አስቀጥሎ መቀጠል አለበት ማለት ነው። እሱ እንደዚህ ከሆነ ሊታመም ይችላል። እንደዚህ ከሆነ ቤተሰብ ሊፈርስ ይችላል። ያሰበው ሁሉ እንግዲህ ውጥንቅጡ ሊወጣበት ነው ማለት ነው። ካሁን በኋላ እሱ እንግዲህ በርታ ብሎ ወደ ህይወት ውስጥ መመለስ አለበት። እንግዲህ እነ ምሩዬ ተፈተፈ በሉና አጽናኑትና ኪራ ወደ ኖርማል ህይወቱ እንዲመለስ እርዱት። በቃ አንዴ በተፈጠረ ባለፈ ነገር ራስን ወቀስ አቁመ። እንዴት ላቁም ነው? እናቴን እኮ ነው ያጣሁት። ኪራ እንደዚህ ልል ባልፈልግም ግን በቃ ሰዎች ነው ሁላችንም የመሞቻ ቀናችን ተቆርጧል። ስለዚህ ሁላችንም ከተጻፈልን ቀን አናልፍ እና የመሞቻ ምክንያት መሆናችን እኮ ነው የሚያናደድ። ጓደኛዬ እንደዚህ በመሆኑ ሁላችንም ነው የተጎዳነው። የሞተ ተጎዳ እንጂ እኔማ ምን ሆናለሁ? ጽናትን በፍራቻ አንድ ነገር ይሆንብኛል ብላ አፍጥጣን ስትጠብቅ ነው የምታለው። እንዳስጨነኳት አውቃለሁ፣ ግን እኮ እሷም የእናቴን መታመም ደብቃኝ ነበር። ኪራ ያንን ያደረገች እኮ ከቤተሰቦች ትእዛዝ አለመውጣት። አላውቅም፣ ግን ማናችሁም ልክ አልሰራችሁ። በጣም ነው ማዝ። ኪራ ጽናት እኮ የምታደርገው ነገር ግራ ቢገባት ቢጨንቃት
ይቸግራት ነው ነገረች። ቆኛ አንተ ምን ብለን እንገር? ብቻ ሁሉም አለፈ። ፈጣሪ ለያስችል አይሰጥም። አዎ እንግዲህ እንዳያነው ከሆነ ናሆም እንግዲህ ኪራን ለማጽናናት እየጣረ ነው። ይህም የሚሳካለት ይመስላል። ምክንያቱም እስከ መቼ ሁሉም ነገር አለፈ፣ ህይወት ይቀጥላልና ኪራም እንግዲህ ከጽናት ጋራ በርትተ ህይወትን ለማሻሻልና ጥሩ ደረጃ ላይ ለመድረስ መሞከር ነው። ሁላችሁም እንግዲህ እጅግ አድርገን እናመሰግናለን። መልካም ጊዜ ይሆንላችሁ።